ፈጣሪ ራእይ አሳይቶኛል። ከአንድ ሳምንት በኋላ ምድር በውሃ ትጠፋለች። ስለዚህ ሰዎችን ታድን ዘንድ የኖህ መርከቦችን ገንባ ስላለኝ ነው ብሎ ግዙፍ መርከቦችን መገንባት የጀመረ አስቂኝ ጋናዊ ነው። ሲያሻው እንደ ኖህ በተቀደደ ልብስ፣ ሲነሽጠው ደግሞ በቲሸርትና በስኒከር ዝንጥ ብሎ የወርቅ ብራስሌትም እጁ ላይ አስሮ የቲክቶክ ቪዲዮዎችን ይሰራል። ንግግሩን የሚጀምረው ልክ ኮሜዲያኑ ጂም ኬሪ በትሩማን ሾው ፊልም ገጸ ባህሪ ላይ እንደሚለው እንደምን አደራችሁ፣ እንደምን ዋላችሁና እንደምን አመሻችሁ ብሎ ነው። Good morning, good afternoon and good evening, ladies and gentlemen. Yes, my name is Ebo Jesus. You can call me Ebo Noah. Please, I beg, on my knees, I beg you, don't let this too pass. Please, I said 25th December is going to rain. It's going to rain heavily. ብዙ ጊዜ ተንበርክኮ ሳይቀር የመርከቦቹን የግንባታ ሥራ በተመለከተ ያስረዳል። ሐለፈ ሲልም በመርከቦቹ የተሳፍሮ ለ3 ዓመታት ያለማቋረጥ በሚዘንበው ዝናብ ሳቢያ ከሚፈጠረው የጥፋት ውሃ መዳን ለሚፈልግ ሰው ብቸኛው መስፈርቱ ቪዲዮዎቼ ስር ኮሜንት መስጫ ላይ እኔም መሳፈር እፈልጋለሁ ብሎ መኮመት ብቻ ነው ብሏል። የሰውየውን አካሄድ በመቃወምም እንዲታሰር ተቃውሞ ያስጀመሩ ሰዎች ፖሊስ ጣቢያ ደርሰው ከተመለሱ በኋላ ምክንያቱ በማይታወቅ ሁኔታ አቋማቸውን ቀይረው የሱ ደጋፊ ይሆናሉ። በአንድ ወቅት ሊያስረው የነበረው የሀገሪቷ ፖሊስም ለምን ሐሳቡን እንደቀየረ በማይታወቅ መልኩ አሁን ላይ ይህን ሰው እንዳሻሁን ብሎ ፈቅዶለታል። ከዚህ ሰው ጀርባ ያለው ኃይል ማን ነው የሚለውም የበርካታ ጋናውያን ጥያቄ ሆኗል። Breaking news, a man named Noah in Ghana is building an Ark of Doom. It has become a hot topic across the country after claiming that what happened during the biblical days of Noah is about to happen again. According to him, starting December 25, 2025, a heavy rain will fall continuously for 3 years, flooding the entire world. ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ የመሿለኪያ ቤተሰቦች በዛሬው መሰናዷችን በመላው ዓለም አነጋጋሪ የሆነውና እንደ ኖህ መርከቦች ግዙፍ የሆኑ 4 መርከቦችን እየገነባ ስላለው ፓስተር እናወጋችኋለን። የክርስትና እምነት ተከታዮች እውነቱን ለደቂቃም የማይጠራጠሩትና በቅዱስ መጽሐፎቻቸው አምላክ የሰው ልጅን ከፈጠረ ከጥቂት ዘመናት በኋላ ይከሰታል ከተባለው የጥፋት ውሃ ቀደም ብሎ በፈጣሪ የተመረጠ አንድ ቤተሰብ ከጥፋት ውሃው ይተርፉ ዘንድ ከፈጣሪ ባገኘው ዝርዝር ቀመር መሰረት የተሰራ አንድ ግዙፍ መርከብ ነበረ። ይህ መርከብ የኖህ መርከብ ወይም ኖሃስ አርክ በመባል ይታወቃል። የኖህ መርከብ እንዲገነባ ከታለመለት ዓላማ አንጻር ግዝፈቱን እንኳን በምናባችን ለመገመትና ስዕላዊ ግንዛቤ እንዲኖረን ለመሞከር እንኳን የሚከብድ ነው። ፈጣሪ ለ40 ቀንና ለ40 ሌሊት በሚያዘንበው ዝናብ በወቅቱ የነበረው ሁሉም ነገር ሲጥለቀለቅና በምድር የነበሩት የሰው ዘሮችና እንስሳት ከምድረ ገጽ ሲጠፉ በፈጣሪ የተመረጡት የኖህ ቤተሰቦችና ከጠቅላላ የእንስሳት ዝርያዎች ሴትና ወንድ ጥንዶች ይተርፉ ዘንድ የተገነባ መርከብ ነበር። ኖህ ወደ መርከቡ ሚስቱንና 2 ወንድ ልጆቹን ከሚስቶቻቸው ጋር ይዞ በመግባት እንዲሁም በምድር ላይ ከሚንቀሳቀሱ ሌሎች እንስሳትና በሰማይ የሚበሩ አዕዋፋትን በጥንድ በጥንድ አድርጎ በመርከቡ አስገብቷቸው ከመጥለቅለቁ አትርፏቸው ነበር። ያቺ በፈጣሪ መመሪያና ቀመር የተዘጋጀች ግዙፍ መርከብ እነዚህን ሁሉ ፍጥረታት ይዛ 40 ቀንና 40 ሌሊት ዝናቡ በፈጠረው የውሃ ጥርቅም ውስጥ ከመስመጥ ይልቅ ተንሳፋ ውስጧ የያዘቻቸውን ፍጥረታት ከጥፋት ውሃው መታደግ ችላለች።
ከሰማይ የሚወርደው ዝናብ በታቀደለት ዕለት ከቆመና ውሃው መጉደል በጀመረ ጊዜም ከሰማይ ፈጣሪ በቀስተ ደመና መልክ ለኖህ ምልክት እንደሰጠውና ከእንግዲህ ዓለምን በውሃ እንደማላጠፋ ይህ ቀስተ ደመና የገባውልህን ቃል ኪዳን የምታስታውስበት ይሁን ብሎት ነበር። ሰሞኑን ከወደ ጋና የሰማነው መረጃ ግን አስገራሚና አስደንጋጭ የሆነ ድፍረት አይሉት ቀውስነት የወረሰው ከኖህ መርከብ ጋር ዳግም የተገናኘ ግንባታ ነው። ይህን የድፍረትና የቀውስነት ተግባር እየፈጸመ ያለው ሰው ኢቦኖሃ ይባላል። በጋና የሚኖር ፓስተር ሲሆን ማህበረሰቡ የእግዚአብሔር ሰው እያለ የሚጠራው መንፈሳዊ አባት ነው። እንደ ፓስተር ኢቦኖሃ ገለጻ እግዚአብሔር በአንድ ግልጽ ባላደረገው ዕለት በራእይ ከተገለጸለት በኋላ በዲሴምበር 25 ቀን 2025 በምድር ላይ የዓለም ሕዝብን ሁሉ በውሃ ስለማጠፋ በርካቶችን ማትረፍ እንድትችል 4 መርከቦችን ሰርተህ አዘጋጅ ሲል አዘዘኝ ያለ ሲሆን ሰውየው ራእዩ ታይቶኛል ካለበት ቀን ጀምሮም መርከቡን መገንባት ጀምሯል። There will still be a worship and praise in the ark. Meka ecosystem. Yebehia anyomtufo, ushers, drummers, protocols. Ejuma bia obetumi aye bia ewo ark ni. ኮሜንት ሴክሽን እየገነባው ያለሁት የድህነት መርከብ ነው። የሚሰሩት መርከቦች 4 ናቸው። የመርከቦቹ ዲዛይን ልክ እንደ ኖህ መርከብ ቢሆንም ከኖህ መርከብ የሚለዩት በቁጥርና በድህነት መርከቡ ውስጥ የሚገቡት ሰዎች ደግሞ ይህን ከአምላክ ያገኙትን ራእይ ተቀብለው በዕለቱ ማለትም ታኅሳስ 25 ከሚመጣው የጥፋት ውሃ ለመዳን ወደ እኔ የሚመጡት ሁሉ ናቸው። አስቂኙ ፓስተር ግንባታውን የቀጠለ ሲሆን በወርሃ መስከረም አካባቢ አንደኛውን መርከብ ሰርቶ አጠናቋል። የመርከቡ መጠንና ዲዛይን እንዲሁም ጠቅላላ ቁመናው በመጠን ይነስ እንጂ ልክ ኖህ እንዲገነባ እንደታዘዘው መርከብ አይነት እንደሆነ የተገለጸ ሲሆን እያንዳንዱ መርከብ 150,000 ሰዎችን ያስተናግዳል። 4ቱ መርከቦች አንድ ላይ 6 ሚሊዮን ሰዎችን የሚይዙ ሲሆን ፓስተሩ ይመጣል ካለው የጥፋት ውሃ ማዳን ይችላሉ በማለት ፓስተሩ ተናግሯል። ከሚድኑት ሰዎች ውስጥ አንዱ ለመሆን የሚፈልጉ ደግሞ ኢቦኖሃ በሚለው የፌስቡክ እና የቲክቶክ አካውንቱ ገብተው መርከቡን በመስራት ላይ ያለ የተቀረጸውን ቪዲዮ ተመልክተው ከሚድኑት መካከል ለመሆን እፈልጋለሁ ብለው ኮሜንት ከጻፉ በቂ ነው ብሏል። አስቂኙ ፓስተር አክሎም ከየትኛውም የዓለም ክፍል ቢሆን እንደዛ ብሎ ኮሜንት ያደረገ ዝናቡ ከመዝነቡ በፊት የግብዣ መልእክት ልክለትና ከመርከቦቼ ባንዱ ተሳፍሮ ይድናል ብሏል። There will still be a worship and praise in the ark. ኢቦኖሃ ባላለው ተንበርክኬ የምለምናችሁ ይሄ መልካም ዕድል እንዳያመልጣችሁ ነው። በያዝነው ዓመት ዲሴምበር 25 ቀን የጥፋት ዝናብ ስላለ ወደ እኔ መርከቦቹ ነው። እኔ ጋናውያንን ብቻ ሳይሆን መላው የዓለም ሕዝቦችን እቀበላለሁ። ከእናንተ የሚጠበቀው ኮመንት ላይ እኔም መሳፈር እፈልጋለሁ ብሎ መኮመት ነው። የመጀመሪያዋና የተጠናቀቀችውን መርከብ ለመገንባት እጅግ በርካታ የእንጨት ግብዓቶች ሥራ ላይ የዋሉ ሲሆን የቀለም መቀባት ሥራውም ተጠናቆ መርከቧ በሰዎች ኃይል ተገፍታ ወደ ባህር ገብታለች። ፓስተር ኢቦኖሃ ሥራውን ከጀመረ ዕለት አንስቶም አንድም ቀን ወደ ኋላ ያላለ ሲሆን በርካታ ሰዎችም በመርከብ ግንባታው ላይ ተሳትፈዋል። እሱም እንደ ኖህ ለብሶ መርከቦቹን ሲሰራም ይስተዋላል። አንዳንዴ ደግሞ በስኒከርና በቲሸርት ዝንጥ ብሎ ይታያል። የመጀመሪያውን መርከብ ለመስራት የፈጀበት ጊዜ ባይታወቅም የተባለውን የጥፋት ውሃ የሚያመጣው ዝናብ በሚጀምርበት በታኅሳስ 25 ቀን 2025 ላይ በመርከቧ የገቡት መዳን የሚፈልጉ ሰዎች በዝማሬና በጸሎት እግዚአብሔርን ያመሰግናሉ ብሏል። በመርከቦቹ የክርስቶስ ሥጋን የለበሱ ሁሉ ኮሜንት ካደረጉ መግባት ይችላሉ ብሎ የተደመጠ ሲሆን ተከታዮቹ የሰውየውን ራእይ በመጥቀስ ለሱ ወግነው እየሞገቱ ይገኛሉ። በዛው ልክም የፓስተሩን ጥሪ ተቀብለው ፍላጎታቸውን በኮሜንትና በቦታው ተገኝተው እገዛ ማድረግ እንዲሁም ግብዓት ማቅረብ
የደህንነት መርከቧ እንግዶች ለመሆን የተዘጋጁም በርካቶች አሉ። ከነዚህ ውጪ ያለው መላው የጋና ህዝብና መላው የዓለም ህዝብ ግን በኢቦን ውሃ አላዋቂነት እየሳቀ ነው። እሱን የሚያውቁት ሰዎች ከቸገራቸው ጉዳይ ዋነኛው የሰውየው መንፈሳዊ አባት ልሁን ማለትና ስለ ጥፋት ውሃው ራእይ ተናግሮ ወደ ግንባታ እስኪገባ ድረስ ፍጹም መልካም የነበረ ሰውና መንፈሳዊ የነበረ መሆኑ ነው። በፓስተር ኢቦ የጥፋት ጊዜ የማዳን ተልእኮ ውስጥ የእንስሳት ዝርያዎች ይጠቃለሉ ወይም አይጠቃለሉ እስካሁን ምንም የታወቀ ነገር የለም። ነገር ግን ራሱን ኢቦ 54 ብሎ የሚጠራው ይህ ሰው የሚሰራቸው መርከቦች በበርካታ መልኩ ከጥንታዊው የኖህ መርከብ ዲዛይን ጋር ተመሳስለው የተሰሩ ናቸው። ሰርቶ ያጠናቀቃት የአንዷ መርከብ መጠን፣ የውስጥ ስፋቷና ክፍልፋዮቿም ተመሳሳይ ናቸው። ኢቦን ውሃ እነዚህን ጉዳዮች ሁሉ ከራሱ የመነጩ ሳይሆን ሁሉም በራእዩ አንድ በአንድ የተገለጹልኝ ናቸው ሲል ተናግሯል። Heavily, and we are going to stay in this boat for 3 years. For 3 years, until the dove comes and tell us, say, we have reached the promised land. Please, I beg you. እኔ መርከቦቹን የገነባሁት በፈጣሪ በተነገረኝ ራእይ መሰረት ነው። እንደምታያቸው ግዙፍ ናቸው። በወቅቱ በመርከቡ ውስጥም የጸሎትና የአምልኮ ዝግጅት ይኖራል። በእነዚህ መርከቦች ውስጥ የምንቆየው ለ3 ዓመት ነው። ከዚያ ሰማዩ ይከፈትና እኔ የቃል ኪዳኑ ስፍራ ደርሰናል ስላችሁ እንወርዳለን። በዕለቱ ከጥፋት ውሃው መዳን ለሚፈልጉም ብቸኛው መስፈርት እዚህ አካውንቴ ላይ ኮመንት ማድረግ ነው። ይሁን እንጂ የኢቦን ውሃ መርከቦች ከቀድሞ የኖህ መርከቦች የሚለዩት በብዛታቸው፣ ሊይዙት በታቀደው የሰው ብዛትና የጥፋት ውሃ ዝናብ የሚጀምርበት ትክክለኛ ቀን መጠቀስና ከሁሉም በላይ ዝናቡ ያለማቋረጥ የሚዘንብበት የጊዜ ርዝመት ድፍን 3 ዓመት መሆኑ ነው። በከፍተኛ ሁኔታ የማህበራዊና የመደበኛ ሚዲያዎችን ትኩረት መሳብ የቻለው ይህ የኖህ የጥፋት ትንቢት በሕግ አስከባሪ ተቋማትና በሕዝቡ ዘንድም ግራ መጋባትና ውዝግብን ፈጥሯል። የክርስትና እምነት ተከታዮች የባለ ራእዩን ትንቢት በሁለት ነገር መክሰስ ጀምረዋል። የመጀመሪያው ክርስቲያኖችም ሆኑ ሙስሊሞች እንደ ተጨባጭ እውነት ከሚቀበሉት የጥንታዊው የኖህ ዘመን የጥፋት ውሃና ኖህና ቤተሰቦቹ ከተረፉበት የኖህ መርከብ እንዲሁም ከጥፋት ውሃው የዝናብ ውርጅብኝ በኋላ በቀስተ ደመና ስለተገለጸው ከእንግዲህ የሰው ልጅንም ሆነ ምድርን በውሃ ሙላት በፍጹም እንደማያጠፋ አምላክ ለኖህ የገባውን ቃል ኪዳን በሚቃረን መልኩ የተነገረ ትንቢት በመሆኑ ነውረኝነት ነው ሲሉ ኮንነውታል። ከሁለቱ እምነቶች ቅዱስ መጽሐፎች መልእክት ጋር የማይጣጣምና በመጽሐፎቹ ይዘት ላይ የተቃጣ ጥቃት አድርገው እንዲቆጥሩት ስላደረጋቸውም ድምፃቸውን በጋራ ማሰማት ጀምረዋል። በተለይ የክርስትና እምነት ተከታዮች የጥፋት ዝናቡ ዲሴምበር 25 ቀን ይጀምራል መባሉ የእምነቱ ተከታዮች የክርስቶስን ልደት በሚያከብሩበት ዕለት መሆኑ የእምነቱን መሠረት የሆነውን የኢየሱስ ክርስቶስን ልደት በዓል ለማራከስና በሱም ላይ የተቃጣ የስም ማጠልሸት እንደሆነ በመዘገብ ተቃውሟቸውን ማሰማት ጀምረዋል። የክርስትና እምነት ተከታዮች ከዚህ በመነሳት ሐሰተኛው መሲህ በማለት በማኅበራዊ ሚዲያ ዘመቻ መልክ ድምፃቸውን በማሰማት አሬስቴቦ የሚል ንቅናቄም ጀምረው ነበር። የዘመቻው አደራጅና መሪ የሆነው የአካባቢው ጎበዝ አለቃ ኢቦን ውሃ ምንም እንኳን የጋና ዜግነት ያለው ቢሆንም በትውልድ ናይጄሪያዊ በመሆኑ የበርካታ ፕሮፌቶች ሀገር ብቻ ሳትሆን የብዙዎች ጋናዊ መሲዎች ራእይ በተጨባጭ እውን ሆኖ ያየንበትን የጋናን ስም ለማንኳሰስና ሕዝቡንም ጭንቀት ውስጥ ለማስገባት ሆን ተብሎ የጀመረው የሐሰት ትንቢት እንጂ እውነተኛ የባለ ራእይ መልእክት ባለመሆኑ በሕግ ቁጥጥር ስር ውሎ አደብ እንዲገዛ መደረግ አለበት በማለት የሕግ አስከባሪ ተቋማት እርምጃ እንዲወስዱ ግፊት ሲያደርግ ቆይቷል።
የጋና የጸጥታ ተቋማትና ሕግ አስከባሪውም ባለፉት በርካታ ዓመታት ሰውየው ማፍራት የቻለው የተከታይ ቁጥር በርካታ በመሆኑና ተከታዮቹ በጭፍን እሱን በመቀበላቸው በየዕለቱና ለ3 ዓመት የተባለው ጉዳይ ባይከሰት በሕዝቡ ላይ ሊፈጠር የሚችለው የስነ ልቦና ግጭት የከፋ እንደሚሆን በማሰብና እስከተባለው ዕለትም ቢሆን ሕዝበ ክርስቲያኑም ሆነ ሙስሊሙ በጭንቀትና በጥርጣሬ ውጤት አልባ የሆኑ ወራትን እንዲኖሩ ያደርጋል በማለት ሰውየውን ለማሰር የቀረበውን ጥሪ ወደ መቀበል ተቃርቦ ነበር። በኋላ ግን የጋና የፖሊስ ኃይሎችም ሆኑ መጀመሪያ ላይ ኢቦኖዋ ይታሰር የሚለውን ንቅናቄ የጀመሩት ሰው ክሳቸውንና እርምጃ የመውሰድ እንቅስቃሴያቸውን እርግፍ አድርገው ትተዋል። ከዛ ባሻገር የፖሊስ ጽሕፈት ቤቱ የዘመቻውን መሪ ወደ ጣቢያ በመጥራት ለሰዓታት አቆይቶ ከለቀቃቸው በኋላ ሰውየው ስለ ናይጄሪያና ጋና ታላቅና ታናሽ ወንድምነት በሚዲያ ሲሰብኩ መዋላቸው አግራሞትን አጭሯል። ሰውየው በወቅቱ በዓለም ዋንጫ ጋና ካላሸነፈች ታላቅየው ናይጄሪያ እንድታሸንፍ ጋናውያን ይጸልያሉ የሚል ከመርከቡ ግንባታ ጋር ያልተገናኘ አስተያየትን መስጠታቸው ከኢቦኖዋ ትንቢት ጀርባ ያለው ኃይል ማን ነው የሚለውን ጥያቄ ሕዝቡ እንዲጠይቅ አድርጓል። ወደ ቻናላችን ቤተሰቦች ለዛሬ ያሰናዳንላችሁ ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁ ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ ማድረግ፣ የደውል ምልክቱን መጫንና ላይክ ማድረግ አትዘንጉ እያልን ለዛሬ በዚሁ ተሰናበትን። መልካም ጊዜ።